ለብዙ ዓመታት ሀብት የሚለውን ነገር ስናስብ መሬትን እናስባለን፣ ህንፃ እናስባለን፣ ፋብሪካ እናስባለን፣ ወርቅ እናስባለን፣ እንዲሁም ኦይል እናስባለን። ነገር ግን በዓለም ላይ በጣም ውድ የሆኑ ኩባንያዎች የሚገነቡት በሌላ ነገር ነው፣ በዳታ። ይህ ምናልባት በ21ኛው ክፍለ ዘመን ትልቁ የሀብት ለውጥ ነው። ከፊዚካል ንብረት ወደ መረጃ፣ ከመሬት ወደ ኢንቴሊጀንስ፣ ከህንፃ ወደ ዳታ እና የሚገርመው ነገር እያንዳንዱ የኢትዮጵያ ቢዝነስ ይህን ሀብት በየቀኑ እየፈጠረ ነው። ግን አብዛኛው እንዳለው እንኳን አያውቅም። ኢትዮጵያ ከመቼውም ጊዜ በላይ ዳታ እየፈጠረች ነው። ዛሬ በኢትዮጵያ ከ93 ሚሊዮን በላይ ሞባይል ተጠቃሚዎች አሉ። ከ29 ሚሊዮን በላይ ኢንተርኔት ተጠቃሚዎች አሉ። እንዲሁም ከ51 ሚሊዮን በላይ የቴሌብር ተጠቃሚዎች አሉ። በየቀኑ ሚሊዮን የሚቆጠሩ ግብይቶች ይፈጠራሉ። ሚሊዮኖች ሰርች ኢንጂን ፍለጋዎች ይደረጋሉ። ሚሊዮን ክሊኮችም ይፈጠራሉ። እያንዳንዱ ክሊክ፣ እያንዳንዱ ግብይት፣ እያንዳንዱ ፍለጋ ዳታ ነው። አሁን አንድ ጥያቄ እንጠይቅ። ኬንያና ደቡብ አፍሪካ ለምን በዲጂታል ኢኮኖሚ ፈጣን እድገት አሳይተዋል? ምክንያቱ ብዙ ህዝብ ስላላቸው አይደለም። ኢትዮጵያ ከኬንያ በ2 እጥፍ በላይ የህዝብ ቁጥር አላት። ምክንያቱ ግን ዳታን እንደ ንብረት ስለተመለከቱት ነው። እንደ ኢንፍራስትራክቸር ስለተጠቀሙት ነው። እንደ ውድድር ጥቅም ስለተጠቀሙበት ነው። እኛ ግን አሁንም ብዙ ቢዝነሶች ዳታን እየፈጠሩ ነው፣ ግን አይጠቀሙበትም። ብዙ ሰዎች ኢትዮጵያ ዳታ የላትም ብለው ያስባሉ። እውነታው ግን ተቃራኒ ነው። ችግሩ ዳታ ማጣት አይደለም። ችግሩ ዳታ ማደራጀት ነው፣ ዳታ ማገናኘት እንዲሁም ዳታን ወደ ውሳኔ መቀየር ነው። በብዙ ድርጅቶች ውስጥ ዳታ አለ፣ ነገር ግን በኤክሴል፣ በአካውንቲንግ ሲስተም፣ በዌብሳይት፣ በጉግል አናሊቲክስ ወይም በዋትሳፕ ውስጥ ተበታትኖ ይገኛል። በሚቀጥሉት 10 ዓመታት ውስጥ ብዙ ህንፃ አለው አይደለም፣ ማን ብዙ ቅርንጫፍ አለው አይደለም፣ እንዲሁም ማን ብዙ ሰራተኞች አሉት አይደለም። ዋናውና ኢምፖርታንት ነገር የሚሆነው ማን የተሻለ ዳታ ሲስተም ገነባ ይሆናል። ማን በፍጥነት ያያል፣ ማን በፍጥነት ይማራል፣ ማን በፍጥነት ይወስናል፣ እንዲሁም ያ ኩባንያ ያሸንፋል ማለት ነው። ዳታ መኖሩ ብቻ በቂ አይደለም። ያንን ዳታ መጠቀም ያስፈልጋል። ስለዚህ ሶፍትዌሩ ብቻ አያስፈልግም፣ ሲስተም ያስፈልገናል ማለት ነው። ዳታን የሚሰበስብ፣ ዳታን የሚያደራጅ፣ ዳታን የሚያገናኝ እንዲሁም የተደራጀውን የተገናኘውን ሲስተም ወደ ውሳኔ የሚቀይር ሲስተም ያስፈልገናል። እኛም የምንሰራው ይህንን ነው። ድርጅቶች የዳታ ኢንፍራስትራክቸር እንዲገነቡ፣ የቢዝነስ ኢንተለጀንስ ሲስተም እንዲፈጥሩ፣ ከመረጃ ወደ እውቀት፣ ከእውቀት ወደ ውሳኔ፣ ከውሳኔ ወደ እድገት እንዲሄዱ። ምክንያቱም የወደፊቱ አሸናፊዎች ብዙ ዳታ ያላቸው አይደሉም፣ ዳታቸውን መጠቀም የሚችሉት ይሆናሉ።